ሰዎችን ለመቆጣጠር የሚያስችሉ አደገኛ የሳይኮሎጂ እውነታዎች። አንደኛ፣ ሰዎች በሚናገሩበት ጊዜ ብዙ አድምጡ እንጂ ብዙ አታውሩ። ይህ ማድረጋችሁ የኔ የምትሉትን ሰዎች እናንተን ቀላል አድርገው እንዳያዩአችሁና ትልቅ ቦታ የምትሰጧቸውን ሰዎች በእናንተ እንዲደሰቱና በእናንተ ቁጥጥር ውስጥ ለማድረግ ይረዳቸዋል። ከዚህም በላይ ሰዎች እናንተን ላለማጣት በማሰብ ሁሌም አብረዋችሁ ይሆናሉ። ይህም ሰዎችን ተቆጣጠራችሁ ማለት ነው። ይህንም በትዳር ጓደኛችሁ፣ በጓደኞቻችሁ፣ በልጆቻችሁ፣ በአለቆቻችሁ ለእናንተ ትልቅ ቦታ በምትሰጧቸው ሰዎች ተጠቀሙበት። ለዚህም የሃርቫርድ የቀድሞ ፕሬዝዳንት የሆኑት ፓሪስ ደብሊው ለስኬታማ የቢዝነስ ግንኙነት ምንም የተለየ ነገር የለውም፣ የተለየ ሚስጥር የለውም። ከእናንተ የሚጠበቀው ለእናንተ የሚናገረውን ሰው ላይ ሙሉ ትኩረታችሁን በማድረግ በጣም ወሳኝ ነው። ከዚህ በላይ የሰውን ቀልብ የሚገዛ ነገር የለም ብለዋል። ስለዚህ ሰዎችን ሲያወሩ ሙሉ ትኩረት ሰጥታችሁ አድምጡ። ብዙ እንዲያወሩም ፍቀዱላቸው። ጥሩ አድማጭ ሆኖ ሌሎች ስለራሳቸው ይናገሩ፣ እድል ስጧቸው። ሁለተኛው ሰዎችን ለመቆጣጠር ከሚረዷችሁ የሳይኮሎጂ እውነታዎች ውስጥ ከሰዎች ጋር ስለሚያስደስታቸው ነገር በማውራትና በመጨዋወት ተወዳጅነትን ማትረፍ ትችላላችሁ። ይህም በቅድሚያ ሰዎችን ስለሚስብ ነገር በማውራት ወይም ደግሞ ያ የምታወሩት ሰው ወይም ደግሞ አብራችሁ ያለው ሰው ምን እንደሚስበው በማውራት ወሬያችሁን ጀምሩ። ሰዎች ስለ ፍላጎታቸውና ዝንባሌያቸው እና ስለሚያስደስታቸው ነገር ብቻ በማውራት እኛ አድማጮቻቸው መጠቀም እንችላለን። ምሳሌ ልንገራችሁ። በአንድ ወቅት ዳቦ መጋገሪያ ድርጅት ባለቤት የሆነው ሄነሪ ለአንዲት ኒውዮርክ ለሚገኝ ትልቅ ሆቴል የዳቦ አቅራቢ ለመሆን 4 ዓመታት ሲሞክር ቆይቷል። ከጊዜ በኋላ ግን የሰው ለሰው ግንኙነት በማጥናት የሆቴሉ ስራ አስኪያጅ የሆነውን ሌላ ጊዜ እሱን ለመቅረብ ሲጠቀም የነበረውን ቴክኒክ በመለወጥ በቅድሚያ ይህ ሰው ምን እንደሆነ ስለራሱ ስለ ሰውየው ማጥናት ይጀምራል። የሆቴሉ ስራ አስኪያጅም ማህበር ዋና አባል በመሆኑን እንዲሁም የማህበሩ ፕሬዝዳንት እንደሆነ ካወቀ በኋላ በቀጣይ ጊዜ ሲያገኘው ስለ ማህበሩ አዋራው። ስራ አስኪያጁም ዳቦ ጋጋሪው ባነሳው ርዕሰ ጉዳይ በመደሰቱ ስለ ማህበራቸው ለ30 ደቂቃ ሲያወራለት ቆየ። በዚህም ስለ ዳቦ ምንም ሳይነጋገሩ ነበር ወደ ስራው የተመለሰ። በጥቂት ቀናት በኋላ ከሆቴሉ ከሰራተኞች አንዱ ደውሎ ስራ አስኪያጁ እንደሚፈልገው ነገረው። አስቡት! ይህ ሰው ለ4 ዓመታት ሲነዘንዘው የነበረ ሰው ይህ ፍላጎቱን በማወቁ ብቻ ለሱ ተመራጭና ለቤቱ ዳቦ አቅራቢ አደረገው። በሌላም ነገር ቢሆን ይመርጠው ነበር። ለዚህም ነው ሰራተኞችን በማስቀጠር መስክ ቀዳሚ የሆነው ሃዋርድ ዛነር እንዲህ ይላል። ከተለያዩ ሰዎች ጋር የተለያየ አይነት በጎ ምላሽ ከማግኘቴ በላይ ከአንድ ሰው ጋር በተግባባ ቁጥር ህይወቴ ይበለጽጋል ሲል ተናገረ። ሰዎች ስለሚያስደስታቸው ነገር በማውራትና እነዚህ ስለዛ ነገር በመወያየት ለነሱ ተመራጭ ሰው መሆን እንችላለን። ሶስተኛው ሁሌም ቢሆን አስተሳሰባችሁን አሳድጉ። ዓለማችን ላይ በፊትም አሁንም ድሮም ወደፊትም በጣም የሚፈለጉት ሁሌም ቢሆን ከሰዎች ተሽለው የተገኙ ሰዎች ናቸው። በስራችሁ ሊሆን ይችላል፣ በትምህርታችሁ፣ በኑሯችሁ ላይ ላሉት ነገሮች አዘር ሳይድ እንድታዩ ያደርጋችኋል። ለዚህም የሚጠቅማችሁ አስተሳሰባችሁን የሚገነባበትን መንገድ ማየት ነው። ከምታዩት፣ ከምትሰሙት፣ ካላችሁበት ቦታ አካባቢያችሁ ወይም ደግሞ ኢንቫይሮንመንታችሁ አካባቢያችሁ እናንተን አስተሳሰባችሁን ይሰራል። ለዛም እናንተ አሁን ያላችሁበት ቦታችሁ አካባቢያችሁ አሪፍ ካልሆነ የምትፈልጉበት ወይም ደግሞ እንደናንተ አይነት ሰዎች የተሻሉ ሰዎች ያሉበት ቦታ መዋልን አብዙ። ካልሆነ መጽሐፎችን አንብቡ። ጥሩ ነገሮች ወይም ደግሞ ፖድካስቶችን ተከታተሉ። የምታያቸው የትኛውም ሙቪዎች ሊሆኑ ይችላሉ። የምትሰማቸው ነገሮች እንዳለ የእናንተን አስተሳሰብ ይገነባሉ። በጥሩም ሊሆን ይችላል፣ በመጥፎ። ስለዚህ አይምሯችሁ ላይ ስሩ። ሌሎች ወደ ተሻለ አስተሳሰብ እንዲመሯችሁ ስለሚያደርጓችሁ ይበልጥ ደግሞ ኢንቫይሮንመንታችሁ ላይ ፎከስ አድርጉ። አራተኛው የሳይኮሎጂ ፋክት እንደሚለው አብዛኛው ሰዎች አብዝተው ማውራት የሚወዱት ስለ ራሳቸው ነው። ስለ ራሳቸው እንዲያወሩ አድርጓቸው። አምስተኛ ከእንደዚህ አይነት ሰዎች ጋር በምታወሩበት ጊዜ አጫጭር ጥያቄዎችን ሳይሆን ዲፕ የሆኑና ጥልቅ የሆኑ
ጥያቄዎችን ጠይቋቸው። ከዛም ይህንን ተመስጠው እንዲያወሩና የልባቸውን እንዲነግሯችሁ ያደርጋል። ካወሩ በኋላ ደግሞ ያወሩትን ነገር አጠር አድርጋችሁ በራሳችሁ አገላለጽ ንገሯቸው። ስህተት እንኳን ብትሆኑ እነሱ ያርሟችኋል። ሲያርሟችሁም ጥሩ ነገር ይፈጠራል። ይህ የምር እንደተረዳቻቸውም የማድረግ ኃይል ስላለው ሰዎች የሚረዳቸውን ሰዎች እንዳገኙ እንዲሰማቸው ይበልጥ ያደርጋል። 6ኛ እነዚህ ሰዎች እርዳታን አትጠይቁ። ብዙ ጊዜ ሰዎች እርዳታን የሚጠይቋቸው ሰዎች እንደ ሸክም ነው የሚቆጥሯቸው። 7ኛ የተሻለ ገጽታ ያለው ሰው ሆኑ። በጥሩ ሁኔታ ለመስተናገድ ጥሩና ንጹህ ልብስ ልበሱ። ለመከበር ብዙ አታውሩ። ለመናፈቅ ብዙ አዳምጡ። እንዲሁም ጀጅ አታድርጉ። ስፖርት ስሩ። ሰውነታችሁ ካማረ ሰዎች ከናንተ ጋር ለማዋል በሚያደርጉት ነገር ጊዜ ለማሳለፍ በጣም ስለሚፈልጉ በአጠቃላይ ለስታሰሳቸው እናንተን ይመርጧቸዋል። ስለዚህ ራሳችሁ ላይ ስሩ። ራሳችሁ ላይ ስታተኩሩ ሰዎች እናንተን ያከብሯቸዋል። 8ኛውና የመጨረሻው ነገር ለአስፈላጊ ነገር ጊዜ ስጡ። ይህም ሰዎች እናንተን በሚፈልጉበት ጊዜ ሁሉ እንዳያገኟችሁ ያደርጋል። ለወሳኝና ቅድሚያ መስጠት ላሉባችሁ የህይወታችሁ ጉዳዮች ጊዜ ሲኖራችሁ ወይም ደግሞ ለነዛ ነገር ትኩረት አድርጋችሁ ጊዜ ስትሰጡ ሰዎች እናንተን በቁም ነገር እንዲያስቧችሁ፣ በቁም ነገር እንዲመለከቷችሁ ያደርጋል። ሁሌም አለሁ አትበሉ እንደሚባለው ማለት ነው። አኑ ፋክት ነው፣ እውነተኛን ብቻ ነው እዚህ ቻናል ውስጥ የምታገኙት። ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ከነዚህ 8 የሳይኮሎጂ ፋክቶች ውስጥ ተጠቅማችሁ የሰራላችሁ ካለ ኮሜንት ላይ አሳውቁን። እንዲሁም በጣም ይጠቅመኛል ብላችሁ ያሰባችሁትንም በቁጥር አስቀምጡልን። መልካም ጊዜ